ኢና ሊላህ ጋይስ በጣም ፌመስ ሰዎች አምባገነን መሪዎች ሰው እንዳልሆኑ ስንቶቻችሁ ታውቃላችሁ? ሬፕቲሊያን የተባሉ ፍጥረታቶች ናቸው። ይህንን ጉዳይ ለ3 ቀን ጉግል ላይ ሰርች አድርጌያለሁ አጣርቼ። በጣም ግራ የሚያጋባ ውስብስብ የሆነ ጉዳይ። ከዛ በፊት ግን ጥራታቸውን የጠበቁ የሴት ጓንቶች የምትፈልጉ ነጋዴዎችም ሆናችሁ ሰዎች፣ ብዛትን ተረከቡ ሰዎች በውስጥ መስመራው እንግዲህ እንደምትመለከቱት በካሜራ ፊት ቆዳቸው ሲሸበሸብ ወይም ሲቀየር ይታያል። በቪዲዮ ላይ አይናቸው ልክ እንደ እባብ ሲሰነጠቅ ይታያል። ዶናልድ ትራምፕ ሬፕቲሊያን መሆኑን ስንቶቻችሁ ታውቃላችሁ? እንግዲህ አብዛኛው ሰው በሚያሳየው እንቅስቃሴና በሚያደርገው ተግባራቶች ሮቦት ነው ቢባለም ነገር ግን ሬፕቲሊያን። እስኪ ተመልከቱት። ሁላችሁም ጉግል ውስጥ እየገባችሁ ማጣራት ትችላላችሁ። ሀሳባችሁን ኮሜንት ላይ አስቀምጡልኝ። ፎሎ ማድረግ እንዳይረሳ ጋይስ። አካውንቴ በጣም የተመተው በቻላችሁት አቅም ሼር፣ ኮፒ ሊንክ፣ ሪፖስት አድርጉልኝ። ቢያንስ 10 ጊዜ ኮፒ ሊንክ አድርጉልኝ። እወዳችኋለሁ። ሰላም